ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የማሳያችሁ ወርቃማ ወንበርና ጂኮይን ምን አይነት ጠቀሜታ አላቸው የሚለውን አሳያችኋለሁ። ከዚህም በተጨማሪ የወርቃማ ወንበር ታስክ እንዴት ትሰራላችሁ፣ ጂኮይን እንዴት ትሰበስባላችሁ የሚለውን አሳያችኋለሁ። ከዚህ በፊት የሰራችሁ ፓርት 1 ፓርት 3 ቪዲዮዎች አሉ። እነሱን ካላያችሁ ወደ ኋላ መለስ ብላችሁ እዩ፣ ይጠቅሟችኋል። በእነሱ መሰረት ራሳችሁን አስተምራችሁ ብቁ አድርጉ። ወደ ቪዲዮ እንለፍ። መጀመሪያ ልክ እንደገባችሁ አፕሊኬሽኑ ላይ ከዚህ ጋር ሩም ከሚለው ላይ ከላይ በቀኝ በኩል የራይት ምልክት ያላት ፐርፕል ከለር አለች። እሷን አንዴ ተነኳታላችሁ። እሷን አንዴ ስትነኳት በዚህ መልኩ ይከፍትላችኋል። ዴይሊ ሳይን ኢን ይላል። ከዛ በኋላ ለተከታታይ 7 ቀናት በየቀኑ አፕሊኬሽኑ እንደ አዲስ 24 ሰዓት ሞልቶ እንደ አዲስ ስትከፍቱት በየቀኑ ለ7 ቀን ይሰጣችኋል ማለት ነው። የመጀመሪያ ቀናችሁ ላይ 100 ይሰጣችኋል፣ 200 እያለ እስከ 7ኛው ቀን 1000 ይሰጣችኋል ማለት ነው። ይሄ ዴይሊ ሳይንስ ታረጉ ነው። ምንም ሰርታችሁ ሳይሆን ሳይንስ ስላደረጋችሁ ብቻ ጂኮይን ይሰጣችኋል ማለት ነው። ይሄ አንደኛው የምትሰበስቡበት መንገድ ነው። ይህንን ዴይሊ ሳይኒን ወይም ደግሞ ጂኮይናችሁ ምን ያክል መጠን እንደደረሰ ቼክ ለማድረግ ምን ታደርጋላችሁ? እዚህ ጋር የምትታያችሁ ከሆነ የማይክ ምልክት አለች። እሷን አንዴ ነክታችሁ ወደ ሩማችሁ ትገባላችሁ ማለት ነው። ከዛ ወደ ሩማችሁ ከገባችሁ በኋላ ታች ላይ የጊፍት ቦክስ አለች። እሷን አንዴ ተነኳታላችሁ። እሷን ነክታችሁ ስትገቡ በዚህ መልኩ ያመጣላችኋል። ከዛ ከላይ 4 አይነት አማራጮች አሉ። የመጀመሪያው ሆት፣ ላኪ፣ ሌክዠሪ እና ኢንቲማሲ የሚሉ አማራጮች አሉ። ከነዚህ መካከል ሁለተኛዋን ላኪ የምትለዋን ነክታችሁ ትገባላችሁ። ከዛ ልክ እንደገባችሁ በዚህ መልኩ ራሱ ትራምፔትን አውቶማቲካሊ ፒክ አድርጎ ያሳያችኋል ማለት ነው። ትራምፔት ማለት ጂኮይናችሁን የምታሳድጉበት ልክ ጊፍት እየሰጣችሁ ለሰዎች ለራሳችሁ ሊሆን ይችላል። ማሳደግም እንዲሁም ደግሞ ከሰጣችሁ ይሰጣችኋል፣ ከወሰደባችሁ ደግሞ ይወስድባችኋል። ፕሮባቢሊቲ ነው 50-50 ማለት ነው። ልክ እንደዛ እያረጋችሁ እንትን ትላላችሁ። አሁን እኔ ላሳያችሁ። ከላይ የራሴ ፕሮፋይል ብቻ ስላለ ፒክ አድርገውና አንዴ የራሴን ፕሮፋይል ነካና ከዛ በኋላ እዚህ ጋር ላሳያችሁ። 1000 ታች ላይ የሚታያችሁ ከሆነ 1570 ጂኮይን ያለኝ የኔም ማለት ነው። ከዛ ሴንድ ለዋለኝ 10 ሰጠኝ። አሁን ስንት እንደሆነ ላሳያችሁ። ቅድም 1570 ነበር፣ አሁን 1600 ሆነ ማለት ጨመረልኝ። እና ሁሌም ይሰጣል ማለት አይደለም፣ ሁሌም ደግሞ ይወስዳል ማለት አይደለም። በዚህ መልኩ እንትላችሁ መጨመር ትችላላችሁ። አይ እኔ ይህን በዚህ መልኩ መጨመር አልፈልግም ጂኮይን ካላችሁ ደግሞ ሌሎች የምታገኙባቸው መንገዶች ስላሉ እነሱን አሳያችኋል። የመጀመሪያው ቅድም ልክ አፕሊኬሽኑ ልክ ከፍታችሁ እንደገባችሁ ራሱ ዴይሊ ሳይኒን ይሰጣችኋል ማለት ነው። ከዛ ይሄ ነገር ምንድነው ጠቀሜታው? ከታች ቁጥሩን አንዴ ነክታችሁ ትገባላችሁ። 1600 የሚለውን እሱን ነክታ ነው ስንገባ ጂኮይን ኤክስቼንጅ ሚል ይመጣላችኋል። በዚህ መልኩ ማለት ነው ያለኝ መጠን 1600 ነው። እዛ ወረድ ብሎ ኤክስቼንጅ ሬት ይላል 10000 ጂኮይን ከ10000 ኮይን ጋር እኩል ነው ማለት ነው። 10000 ጂኮይን ሲደርስላችሁ ወደ ምን ትቀይሩታላችሁ? ወደ 10000 ኮይን ቀጥታ ዳይሬክትሊ ማለት ነው። ኮይን ደግሞ ምንድነው ጠቃሚታ ምናምን የሚለውን ነገር በቀጣይ በተብራራ ሁኔታ የፖይንትን ጥቅም ጨምሬ አሪፍ አድርጌ እሰራላችኋለሁ። ነገር ግን ይህንን ጂኮይን ኤክስቼንጅ ለማድረግ ወደ ኮይን ለመቀየር ቪአይፒ ያስፈልጋችኋል። ቪአይፒ 3 ማለት ነው። ያው ቪአይፒ አስፈላጊ ነው፣ ግዴታ ነው። ቪአይፒ ምን ማለት እንደሆነ ማወቅ የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ፣ እሰራላችኋለሁ ማለት ነው ቪዲዮ። ከዛ ኤክስቼንጅ ታረጉታላችሁ ማለት ነው 10000 ሲደርስላችሁ። ሌላው ተጨማሪ እንትን የምታገኙበት ጂኮይን የምታገኙበትን መንገድ ከማሳየቴ በፊት እዚህ ሩሙ ሳንወጣ ስለ ወርቃማ ወንበር ልንገራችሁ። እዚህ ጋር የሚታያችሁ ከሆነ ከላይ 2 ቁጥር 3 ቁጥር እና 4 ቁጥር ወንበሮች ወርቃማ ናቸው፣ ቢጫ ከለር ናቸው። ከነዚህ ወንበሮች ላይ ተቀምጣችሁ ለ1 ሰዓት ማለት ነው፣ ለ1 ሰዓት ነው የምትቆዩት። በ1 ሰዓት ቆይታችሁ ውስጥ ሊሆን ይችላል ብቻ ያን ሰዓት ትቀምጣላችሁ፣ ሰዓታችሁን ትጨርሳላችሁ። ከዛ እዚህ ወርቃማ ወንበር ላይ ተቀምጣችሁ 150 ፖይንት ከተሰጣችሁ፣ ፖይንት ማለት ገንዘብ ነው። ፖይንት ከተሰጣችሁ 600 ፖይንት ፕላትፎርሙ ይሰጣችኋል ማለት ነው። ይሄ ዴይሊ ሁሌም ያለ የምትሰሩት ታስክ ነው ማለት ነው። እና ወርቃማ ወንበር ማለት እነዚህ ናቸው። አሁን እንዴት አድርጋችሁ የወርቃማ ወንበር ታስካችሁንና እንዴት አድርጋችሁ ደግሞ ጂኮይን እንደምታገኙ ላሳያችሁ ማለት ነው። ከዛ ከዚህ ባክ ብላችሁ ከወጣችሁ በኋላ ሚ ወደ ምትሏ ትገባላችሁ። ሚ ወደ ምትሏ ከገባችሁ በኋላ እዚህ ጋር ታች ላይ መሀል ላይ እዚህ ጋር መሀል ላይ ታስክ ምትላለች።
እሷን ነክታችሁ ትገባላችሁ ማለት ነው። ከዛ ወደ ታች ወረድ ስታረጉት ከዚህ ጋር የመጀመሪያው ላይ ስታይ ኢን ኤ ሩም ፎር 5 ሚኒትስ ሚላል። ለ5 ደቂቃ ሩማችሁ ላይ ስትቀመጡ ስትቆዩ 500 ጂኮይን ይሰጣችኋል ማለት ነው። ይሄ ዴይሊ ታስክ ነው። ይሄ አንደኛው ታስክ ነው። ከዛ ወደ ታች ወረድ ስታረጉት ደግሞ ሌላ ታስክ አለ፣ ዴይሊ ታስክ ማለት ነው። ስታይ ኢን ኤ ሩም ፎር 5 ሚኒትስ ከላይ 5 ሚኒት ነው የሚለው ግን በቅንፍ 0-10 ይላል። 10 ሚኒት ነው የሚሰጣችሁ 10 ሚኒት ስትቆዩ ማለት ነው። ለ10 ደቂቃ ስትቆዩ 100 ጂኮይን ይሰጣችኋል ማለት ነው። ከዛ ቀጥሎ ደግሞ 3 ሆስቶች ፎሎ ሲያደርጓችሁ ፎሎ ስታደርጉ ልክ በተመሳሳይ 100 ይሰጣችኋል ማለት ነው። ይህን በየቀኑ መስራት ትችላላችሁ ማለት ነው። ጂኮይን በዚህ መልኩ ነው ማግኘት የምትችሉ። ከዛ 10 ሲሞላላችሁ ወደ ኮይን ትቀይሩታላችሁ ማለት ነው። ሌላኛው ደግሞ የጎልደን ታስክ ወይም ደግሞ ወርቃማ ወንበር ታስክ ነው። እሱን እንዴት እንደምትሰሩ ላሳያችሁ። መጀመሪያ ሆስት ታስክ የምትለው ነክታችሁ ትገባላችሁ። ከዛ ወደ ታች ወረድ ስታረጉ ዴይሊ ታስክስ የሚላል የሚታያችሁ ከሆነ መጀመሪያው ላይ ጆይን ፓርቲ ኤንድ ክሮድ ፎር 1 hour ይላል። ወርቃማ ወንበር ላይ ለ1 ሰዓት ተቀምጣችሁ ስትቆዩ እና 150 ፖይንት ስታገኙ 600 ፖይንት ይሰጣችኋል። ጨምሮ ፕላትፎርም ይሰጣችኋል ማለት ነው። እዚህ ጋር 0 ከ150 ይላል፣ ከ60 ደግሞ 0 ይላል ማለት ነው። ይሄ ከ150 150 ከ60 60 ሲሆን እቺ ጎ የምትለዋ ነገር ክሌም ወደሚል ትቀየራለች ማለት ነው። እንደዚህ ያደርጋችሁ ነው ወርቃማ ወንበር ታስካችሁ የምትሰሩት። ጂኮይናችሁንም ደግሞ እንደዚህ አድርጋችሁ መሰብሰብ ትችላላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ግራ ያጋባችሁ ነገር ካለ ኮመንት ላይ አሳውቁኝ፣ እመልስላችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ይመቻችሁ።